ይህ ታሪክ ስለ አንዲት ሀገርና ስለ አንዲት ቤተሰብ ብቻ አይደለም። ይህ ታሪክ በአንድ ሰው አእምሮ ውስጥ ስላለው ትግል ነው። ኪም ጆንግ ኡን በዓለም ላይ ካሉት እጅግ አስፈሪ አምባገነኖች አንዱ ተብሎ ይጠራል። ገና በ36 ዓመቱ ዓለማችንን አራተኛውን ግዙፍ ጦር ሰራዊት ያዛል። የኒውክሌር መሳሪያዎች ባለቤት የሆነው ኪም ጆንግ ኡን ቤተሰቦቹ ለ70 ዓመታት በጭካኔና በፍርሃት የገዙትን ሕዝብ ወርሷል። ነገር ግን ኪም በሁለት ተቃራኒ ዓለማት መካከል የተከፈለ ሰው ነው። በአንድ በኩል ከአያቱና ከአባቱ የወረሰው ጨካኝ የኮሙኒስት ስርዓት አለ። በሌላ በኩል ደግሞ ዘመናዊ መሪ የመሆን ጥልቅ ፍላጎት አለው። ይህ የእሱ ትልቅ ፈተና ነው። እንደ ድሮ በወንጀልና በጭካኔ የሚመራ አገር መሪ ሆኖ ይቀጥላል ወይስ አገሩን ወደ ዘመናዊ ዓለም ይቀላቅላል? እሱን ጥያቄ ለእናንተ ትቻለሁ። የኪም ጆንግ ኡንን ማንነት ለመረዳት ያደገበት ዓለም ማወቅ የግድ ነው። አባቱ ኪም ጆንግ ኢል ለልጆች ከምድር በታች ሌላ ዓለም ፈጥሮላቸው ነበር። በሰሜን ኮሪያ ምድር ስር በሺዎች የሚቆጠሩ የሚስጥራዊ ዋሻዎች አሉ። እነዚህም ዋሻዎች እንደ ተራ ዋሻዎች አይደሉም። የራሳቸው የባቡር መስመር፣ አውራ ጎዳናዎችና መኖሪያዎች አሏቸው። ኪም የልጅነት ጊዜውን ያሳለፈው በእነዚህ ዋሻዎች ውስጥ ነው። ከስለላ ሳተላይቶች ተደብቆ በሺዎች በሚቆጠሩ ጠባቂዎች ተከቦ ነው ያደገው። ከእኩዮቹ ጋር ተጫውቶ አያውቅም። የጨዋታ ጓደኞቹ የ30ና የ40 ዓመት ዕድሜ ያላቸው ጠባቂዎቹ ነበሩ። ገና በልጅነቱ ትንሹ ፌዴራል ተብሎ ይጠራ ነበር። ትላልቅ ጄኔራሎች ገና በ8 ዓመቱ ይሰግዱለት ነበር። ይህ አይነቱ አስተዳደግ በአንድ ሕፃን አእምሮ ውስጥ ምን አይነት የሥነ ልቦና ሊፈጥር እንደሚችል መገመት አይከብድም። ጥርጣሬ፣ ፍርሃትና ልዩ የመሆን ስሜት አብረውት ነው ያደጉት። ነገር ግን በኪም ሕይወት ውስጥ ሌላው ትልቅ ምስጢር የተጀመረው በአውሮፓ ነው። በ10ዎቹ የዕድሜ ክልል ውስጥ እያለ በሚስጥር ወደ ስዊዘርላንድ ተላከ። እዚያም በበርን ከተማ በሚገኝ አንድ ተራ ትምህርት ቤት ውስጥ መማር ጀመረ። አካባቢው ያሉት ልጆችና ጓደኞቹ የሚታወቀው የኤምባሲ ሰራተኛ ልጅ እንደሆነ ነበር። የሚገርመው ግን የሰሜን ኮሪያ አልጋ ወራሽ በስዊዘርላንድ በነበረበት ጊዜ አሜሪካዊ ባህል አምላኪ ነበር። የቺካጎ ቡልስ የቅርጫት ኳስ ቡድን ደጋፊ፣ የማይክል ጆርዳን ጫማዎች የሚያዘወትርና ዘመናዊ የፖፕ ሙዚቃዎችን የሚወድ ልዩ ታዳጊ ልጅ ነበር። እዚያ የነፃ አየር ተንፍሷል። ሰዎች ያለምንም ፍርሃት እሱን ሲያናግሩት አስተውሏል። በዚያ ጊዜ ነው የኪም ማንነት ለሁለት የተከፈለው። በአንድ በኩል የአባቱ የጭካኔ ትምህርት፣ በሌላ በኩል ደግሞ በአውሮፓ የያዘው ዘመናዊነት። ይህ ስብዕናው ወደፊት ለሚወስዳቸው እርምጃዎች ሁሉ መሠረት ሆነ። ያ ጣፋጭ ትምህርት፣ ያ የደስታ ጊዜ ማበቃ። ኪም ጆንግ ኡን ትምህርት ሳይጨርስ በ17 ዓመቱ ወደ አገሩ ተጠራ። ከጥቂት ዓመታት በኋላ አባቱ ሲሞት መላው ዓለም በትኩረት ይጠባበቅ ጀመር። በምዕራባውያን ትምህርት ቤት የተማረው ይህ ወጣት አገሪቱን ይለውጥ ይሆን የሚል ጥያቄ በብዙዎች ዘንድ ነበር። በመጀመሪያው ንግግሩ ላይ ሰሜን ኮሪያውያን ዳግመኛ ቀበቷቸውን ማጥበቅ መራብ የለባቸውም ሲል ቃል ገባ። አገሪቱን ወደ ዘመናዊነት ለመውሰድ እንደሚፈልግ አሳየ። የጨዋታ ፓርኮችን፣ ዘመናዊ የህንፃ ግንባታዎችን እና የቴክኖሎጂ እድገቶችን ማሳየት ጀመረ። ነገር ግን ይህ ዘመናዊነት ዋጋ ነበረው። ኪም ስልጣኑን ለማጠናከር ሲል የገዛ አጎቱን ጨምሮ በመቶዎች የሚቆጠሩ ሰዎችን በአሰቃቂ ሁኔታ መረሸን ጀመረ። የኪም ጆንግ ኡን ማንነትና እውነተኛ ውስጡ ያለው ሰው አሁን ገና ነው የሚጀምረው። ኪም ጆንግ ኡን ስልጣን ላይ እንደወጣ አንድ ትልቅ ስጋት ነበረበት። እሱም ታማኝነት ነው። በራሱ ቤተሰብ ውስጥ እንኳን ማንንም ማመን እንዳለበት አያውቅም ነበር። በ2013 ዓ.ም መላውን ዓለም ያስደነገጠ እርምጃ ወሰደ። የገዛ አጎቱንና የቅርብ አማካሪውን ጆንግ ሶንግን በከፍተኛ ክህደት ወነጀለው። አጎቱ በታማኝነቱ የሚታወቅ ቢሆንም ኪም ግን ስልጣኑን ሊጋፋ ይችላል የሚል ስጋት ነበረው። ውጤቱም አጎቱ በሰው ፊት ተጎትቶ እንዲወጣና በጭካኔ እንዲረሸን ተደረገ። ይህ ለሰሜን ኮሪያ ባለስልጣናት ግልጽ መልእክት ነበር። ለእኔ ካልታመናችሁ ቤተሰብ መሆን አያድናችሁም የሚል ነበር። የኪም ጭካኔ በአገሩ ድንበር አላበቃም።
በ2017 ዓመተ ምህረት በኳላላምፑር አውሮፕላን ማረፊያ ውስጥ በሚሊዮኖች የሚቆጠሩ ሰዎች ባሉበት ሌላ አስገራሚ ግድያ ተፈጸመ። ኢላማው የኪም ግማሽ ወንድም የሆነው ኪም ጆንግ ናም ነበር። ይህ ግድያ ልክ እንደ ሆሊውድ ፊልም የተቀነባበረ ነበር። ሁለት ወጣት ሴቶች ለቀልድ ቪዲዮ እየተቀረጹ እንደሆነ ተነገራቸው። የኪም ጆንግን ወንድም ገዳይ ፊት ላይ መርዝ ቀቡት። ሰውየው በጥቂት ደቂቃዎች ውስጥ ሕይወቱ አለፈ። ኪም ይህንን ያደረገው ወንድሙ ከሲአይኤ ጋር ግንኙነት አለው በሚል ጥርጣሬ ነበር። ይህ ክስተት ኪም ጆንጉን በዓለም ዙሪያ የሚገኙ ጠላቶቹን በፈለገበት ቦታ መድረስ እንደሚችል ያሳየበት ድርጊት ነበር። በዚህ ሁሉ ውጥረት ውስጥ ግን ለኪም ብቸኛ ታማኝ ሆና የወጣች አንድ ሰው አለች። እሷም ታናሽ እህቱ ነበረች። ታናሽ እህቱ ኪም ዮን ጆንግ፣ እሷ የኪም ጥላ ናት። በዓለም አቀፍ ጉባኤዎች ላይ ሲሄድ ሲጋራው የምትይዝ፣ ወረቀቶቹን የምታቀባብልና ምስሉን የምታስተካክል እሷ ናት። ነገር ግን ይህንን ሁላ ስነግራችሁ የዋህ እንዳትመስላችሁ። ኪም ዮን ጆንግ በሰሜን ኮሪያ ፖለቲካ ውስጥ መጥፎ ፖሊስ በሚል ስም ትታወቃለች። ኪም ጆንጉን ለዓለም ፈገግታ ሲያሳይ፣ እሷ ግን በደቡብ ኮሪያና በአሜሪካ ላይ የጦርነት ዛቻዎችን የምትሰነዝር ጨካኝ መሪ ናት። ብዙዎች እንደሚሉት ከሆነ ኪም አንድ ነገር ቢሆን አገሪቱን ለመረከብ ዝግጁ የሆነችው እሷ ናት። ኪም ጆንጉን አገሩን ከምዕራባውያን ጥቃት ለመከላከል ብቸኛው መንገድ የኒውክሌር ቦምብ መያዝ እንደሆነ ያምናል። በ2017 ዓ.ም አሜሪካ መድረስ የሚችሉ ሚሳኤሎች በተሳካ ሁኔታ ሞከረ። ዶናልድ ትራምፕ ኪምን ሮኬት ማን ሲሉ ቢጠሩትም ኪም ግን ይህን እንደ ትልቅ የክብር ስም ነበር የቆጠረው። ይህ የኒውክሌር ኃይል ኪም ከታላላቅ የዓለም መሪዎች ጋር እኩል እንዲቀመጥ በር ከፈተለት። ከዚያም በታሪክ ለመጀመሪያ ጊዜ ከአሜሪካ ፕሬዝዳንት ጋር በሲንጋፖር ለመገናኘት ቀጠሮ ያዘ። የዓለም አይን በሙሉ በዚህ ወጣት አምባገነን ላይ አረፈ። በ2018 ዓ.ም ዓለም ያልጠበቀው ነገር ተከሰተ። ለዓመታት ሲዘቱና ሲሰዳደቡ የነበሩት ዶናልድ ትራምፕ እና ኪም ጆንግ በሲንጋፖር ተገናኙ። ኪም ለትራምፕ እጅግ ረጅምና ማራኪ የሆኑ በእጅ የተጻፉ ደብዳቤዎችን ይልክ ነበር። ትራምፕም ፍቅር ያዘን እስከ ማለት ደረሱ። ይህ ለኪም ትልቅ ድል ነበር። ገለልተኛና የተናቀች ሀገር መሪ የነበረው ሰው አሁን የዓለማችን እጅግ ኃያሉ ሰው ጋር እኩል ቆሞ ፎቶ መነሳት ጀመረ። ኪም በሲንጋፖር ጎዳናዎች ላይ ሲዘዋወር ሰዎች በደስታ ሲቀበሉት፣ እሱ ራሱ የዘመናዊ ዓለም መሪ የሆነ ያህል ተሰምቶት ነበር። ነገር ግን ይህ ስብሰባ ከፎቶ ያለፈ ትልቅ ውጤት አላመጣም። በ2019 ዓ.ም በቪየትናም ሆናይ ከተማ ሁለተኛ ስብሰባ ተካሄደ። ኪም በዚህ ጊዜ ትልቅ ተስፋ ነበረው። የኒውክሌር ጣቢያዬን በከፊል እዘጋለሁ፣ እናንተ ደግሞ ሳንሴክሽንን አንሱልኝ የሚል ጥያቄ አቀረበ። ነገር ግን ትራምፕ ሁሉንም ካላጠፋህ አንስማማም በማለት ስብሰባውን አቋርጠው ወጡ። ኪም በባቡር ወደ አገሩ ሲመለስ በጣም አዝኖና ተቆጥቶ ነበር። ይህ ውድቀት በቤተሰቡና በጄኔራሎቹ ፊት ያለውን ክብር የሚነካ ነበር የመሰለው። ከዚያ በኋላ ነበር ኪም ወደ ቀድሞ ባህሪው የተመለሰው። ወደ ሚሳኤል ሙከራና ወደ ዛቻ ገባ። በ2020 ዓ.ም የሰሜን ኮሪያ የ75ኛ ዓመት የምስረታ በዓል ሲያከብሩ ኪም ዓለማችን አይታው የማታውቀውን ግዙፍ ተንቀሳቃሽ ሚሳኤል ለዓለም አሳየ። ይህ ሚሳኤል ጭራቁ ወይም ዘሞንስተር የሚል ስም ተሰጥቶታል። ነገር ግን በዚያው ምሽት ኪም ጆንጉን ሌላ ያልተለመደ ነገር አደረጉ። በንግግሩ መሃል የአይኑን መነጽር አውልቆ ማልቀስ ጀመረ። ለህዝቡ የገባውን የኢኮኖሚ እድገት ቃል ባለመፈጸሙ ይቅርታ ጠየቀ። ይህ እንባ እውነተኛ የልብ ስብራት ይሁን ወይስ የፖለቲካ ድራማ ለማወቅ አስቸጋሪ ነው። የዛሬው የቪዲዮ ታሪካችን በዚህ ላይ ያበቃል። የኪም ጆንጉን ታሪክ ግን ገና አላበቃ። የሰው የዓለማችን ትልቁ ስጋት ወይስ የሰሜን ኮሪያ የመጨረሻው መሪ? ይህን ጥያቄ በኮሜንት ላይ እንድትመልሱልኝ ይፈልጋለሁ። በሌላ ቪዲዮ እና በሌላ ታሪክ እስክንገናኝ መልካም ቆይታ።